እንኳን ደስ አላችሁ። ሰሞኑ 3 እና 4 ላይ እየሰራን ነበር። ወንድማችን በሲያቅ ቲክቶክ አካውንት እና ባዊ አካውንት መስመር ገብተን አብረን እየሰራን ነበር። ደግሞ እግዚአብሔር ረድቶን 882,000 ብር ተሰብስቧል። አሁንም ደግሞ እግዚአብሔር ስረደን ከዚህ በመቀጠል ግንቦት 7 ላይ እንደገና እንደምንሰራ ባዊ አካውንት ገብተን ማታ 3 ሰዓት ላይ ገብተን እንደምንሰራ አብረን እንደምንሰራ ለማስተዋወቅ ነው። 7 ላይ ሐሙስ ዕለት ከምሽቱ 3 ሰዓት ላይ እንጠብቃችኋለን። ብዙዎቻችሁ እየሰራችሁ አላችሁ። በድጋሚ ደግሞ እንድትሰሩና በጌታ ፍቅር እናሳስባለን። የእግዚአብሔር ቤት ስራ ሁሉ ጊዜ የሚሰራ ነው፣ የማይሰለች ነው። ደግሞ ሁሉ ጊዜ የሚሰሩ ከእግዚአብሔር እጅ ሁሉ ጊዜ በረከትን ይቀበሉታል። ከእግዚአብሔር ባልቶ የለመዱ ወደ እግዚአብሔር ይጠጋሉ። ካላቸውን በመስጠት ደግሞ እንደገና ከእግዚአብሔር ብዙ በረከትን ይቀበላሉ። አንድን ብሎኬት ለዚህ ጉዳይ ማዋል እንግዲህ ትልቅ አሻራ ማሳረፍ ነው። የተቻለንን እያደረገን ፌሮ በመግዛት ብሎኬት በመግዛት አስፈላጊ የሆኑ ማቴሪያሎች ገና ብረት ከላይ ይገባል። አብራችሁ ከጎናችን እንድትቆሙ ዘንድ እንደገና እናሳስባለን። መሃሉ ኮሎን የሌለው ስለሆነ እንግዲህ ከላይ ጣራ መግደን አለ። አሁን እንደምትመለከቱት ዝናብ በዚህ ሰዓት አካባቢው ላይ ያንዣበበ ያለበት ወቅት ነው። የቀድሞው የአምልኮ አዳራሽ ደግሞ አምልኮ የተመቻቸ ስላልሆነ በዚህ አገልግሎት በፈጣን ሁኔታ በመረባረብ ይህንን ቤት በአስቸኳይ ጨርሰን ለምእመኖቹ እንድናቀርብ በታላቅ ትህትና እጠይቃቸዋለሁ። እግዚአብሔር ቀኑን ይባርክልን። እግዚአብሔር መንፈስ ከናንተ ጋር ይሁን። እንደገና እንጠብቃለን። መቅራት አይፈቀድም። የእግዚአብሔር ጸጋ ሰላም ከናንተ ጋር ይብዛ። የጌታ ሰላም የጌታ ፍቅር ከናንተ ጋር ይሁን።